ሃይ ሰላም እንዴት ናችሁ? ዛሬ ደግሞ ሁለተኛውን ቪዲዮ ተከታዩን ቪዲዮ በ15 ቀን ውስጥ ያለ ምንም ወጪ እንዴት አድርገን ቢዝነስ እንደምንጀምር የሚያሳየውን ቪዲዮ ይዤላችሁ መጥቻለሁ። ባለፈው ሳምንት እንዴት አድርገን ቢዝነሳችን እንደምንመርጥ አይተናል። ዛሬ ደግሞ እንዴት አድርገን ማርኬት እንዳለው ሪሰርች እንደምናደርግ እናያለን። አንዳንድ ጊዜ ቆንጆ ቢዝነስ አይዲያ እንኳን ይዘን ብንመጣ ማርኬት ከሌለው ምንም አይጠቅመንም፣ ብንሰራው ምንም አይጠቅመንም ማለት ነው። ስለዚህ ዛሬ ማሳያችሁ ቪዲዮ ላይ እንዴት አድርገን ማርኬት እንዳለው ሪሰርችን የምናደርግበት ነው። አብረን ሪሰርች እናደርግ እና ሪሰርች ማድረግ ለምን ይጠቅማል? ለምሳሌ አሁን እኔ ሀበሻ ሊስትን ስጀምር ሰዎችን ያዳመጥኩት የት ነው ሀበሻ ሩሜት ማገኘው ኦንላይን ሲሉ ሰማሁኝ። የት ነው ሀበሻ ጸጉር ቤት ማገኘው? የት ነው ሀበሻ ያበሻ ስቶሬጅ ጋር ያለው ቤቢ ስቶሬጅ ነው ማገኘው የሚሉትን ስሰማ ዌብሳይት ብሰራላቸው ይሄን ነገር ከቤታቸው ሆኖ የሚፈልጉትን ነገር ኢንፎርሜሽን በአንድ ቦታ ላይ ሆኖ ማግኘት ይችላሉ የሚል ሐሳብ መጣልኝና እሱ ላይ ነው የሰራሁት ማለት ነው። እናንተም እንደዚህ ሰዎች የሚሏችሁን ሰምታችሁ ከዛ ላይ ጠይቃችሁ ምንድነው የሚጠቅማቸው የሚለውን ሪሰርች ማድረግ እንችላለን ማለት ነው። እና ሰዎች የሚፈልጉትን ነገር ብንሰራላቸው ቢከፍሉ ምንም አይመስላቸውም። ስለዚህ ሪሰርች የምናደርገው ያንን ነው ማለት ነው። ምንድነው የሚፈልጉት፣ ምንድነው መፍትሄ የምንሰጣቸው ማለት ነው። ይሄንን ቪዲዮ ቢዝነስ መስራት ለሚያስቡ ሰዎች ሼር አድርጉት። በጣም ይጠቅማል ኢንፎርሜሽኑ። እኔም በራሴ ልምድ ያገኘሁት ነው ከወሰድኳቸው ትሬኒንጎች ስለሆነ አብረን እንማርበታለን፣ አብረን እናድግበታለን። ስቴፕ 1 ላይ መጀመሪያ ሪሰርች ለማድረግ ምንድነው የምናደርገው? ፈላጊዎቻችን ቢዝነሱን ፈላጊዎቹ ወይንም ፊውቸር ከስተመሮቻችን የት ላይ ነው የምናገኛቸው? ለምሳሌ ፌስቡክ ላይ ናቸው፣ ኢንስታግራም ላይ ናቸው፣ ኦንላይን ናቸው ወይስ በየሱቁ እየሄደን ነው የምናገኛቸው? እና ወይንስ ሎካል ኮሚኒቲ ቦታዎች ላይ ናቸው? እነዚህን ሁሉ ናይና ምንድነው ጥያቄዎቻቸው፣ ኮምፕሌናቸው ምንድነው፣ የሚፈልጉት ነገር ምንድነው? ይሄንን ነገር እንስማ። ይሄንን ሰምተን ነው ቢዝነስ ክሬት የምናደርገው ሶሉሽን ለማምጣት ማለት ነው። ስቴፕ 2 ደግሞ ምን አይነት ችግሮች አሉና ምን አይነት ጋፕ አለ አሁን ያለው ከረንትሊ ያለው ማርኬት ላይ ሰዎች ያሉበት ሁኔታ እንዴት ነው? ምን አይነት ችግር አለ? ምን አይነት ጋፕ አለና እና ሁሉም ቢዝነስ ይሄ ችግር ያለበትን ይሄ ፕሮብሌም ያለበትን ኤሪያ ላይ ጋፑን ማጥበብ ነው ስራው ማለት ነው። እና የኛንም ቢዝነስ ማንኛውም ቢዝነስ ይሄ ያለበትን ፕሮብሌም ጋፕ ነው የሚያጠባው። ምን አይነት ሶሉሽን ይፈልጋሉ ብለን እናያለን ማለት ነው። ይሄን ሁሉ ሪሰርች ማለት ነው የምንሰራው። ማርኬቱ ላይ ምን አለ፣ ሌሎች ሰዎች ምን እየሰሩ ነው፣ የኛ ሀገር ሰዎችስ ምን ብንሰራው ጥሩ ነው ብለን ማሰብ እንችላለን ማለት ነው። እና ሪሰርች ስናደርግ ስለ ማርኬታችን የመጀመሪያው ነገር ሰዎችን ማዋራት ነው። ሪሰርች ማለት ኦንላይን ብቻ አይደለም እና ሰዎችን መጠየቅ ራሱ በጣም ትልቅ የሪሰርች ነው። እነዚህ ሰዎች እንደዚህ አይነት ዕቃ ይዤ በመጣም ይገዣሉ ወይ፣ እንደዚህ አይነት ነገር ባደርግ ሰዎች ይፈልጉታል ወይ፣ ማን ነው የሚገዛኝ፣ እንዴት አይነት ሰዎች ናቸው ይሄንን ፍላጎት ያላቸው፣ ምን ያህል ሰው ይፈልገዋል፣ አካባቢያችን ላይ አለ ወይ ይሄ ቢዝነስ፣ እንዴት ነው የሚሰሩት እነሱስ፣ እኛስ ምን አድርገን ማስተካከል እንችላለን እያለን ከሰዎች ጋር ማውራት እና ማዳመጥ፣ እነሱ የሚሉን ደግሞ ማዳመጥ፣ ለመፍትሄ የሚሰጡትን ማዳመጥ እና እንደዚህ አይነት ነገር ብለው ሊነግሯችሁ ይችላሉ እና በደንብ መስማት ነው። ተመሳሳይ ስራ ላይ ያሉ ኮምፒውተሮቻችን ቼክ ማድረግና እነሱ ምን እየሰሩ ነው ብሎ ቼክ ማድረግ እንችላለን። እዚህ ላይ ኮምፒቲሽን ካለው ስራው አትፍሩት። ያ ማለት ፈላጊ ያለ ማለት ነው። በጣም ብዙ ፈላጊዎች አሉትና እነዚህን ስራ የሚሰሩትን ሰዎች ቢዝነሶችን ማየት፣ እነሱ እንዴት አድርገው ነው ስራው የሚሰሩት። ከ3 እስከ 5 የሚሆኑ ቢዝነሶችን እዩዋቸው። ምንድነው የሚሸጡት፣ ምንድነው የሚሰሩት፣ እንዴት አድርገው ነው የሚሰሩት፣ ምንድነው የጎደላቸው እና እኛ እነሱ ከሚሰሩት ላይ ምን መጨመር እንችላለን፣ እንዴት አድርገን ማስተካከል እንችላለን፣ ሰዎች ከሚፈልጉት ላይ ምን አድርገን ማስተካከል መጨመር እንችላለን ብለን እናስብና እነዚህ ስራዎች መጀመር እንችላለን ማለት ነው። ለምሳሌ እነዚህ ቢዝነሶች ዴሊቨሪ የላቸው ሊሆን ይችላል። እናንተ ዴሊቨሪ ማምጣት ትችሉ ይሆናል። እነዚህ ቢዝነሶች ደግሞ ኦንላይን ላይ ፕሬዘንት ያደርጉ ይሆናል። ማርኬታቸው በኦንላይን መገኘት ማይችል ሊሆን ይችላል። እናንተ ደግሞ ኦንላይን ላይ መምጣት የምትችሉ ሊሆን ይችላል።
እንደዚህ አይነት ኮምፒቲሽን ላይ ያሉ ቢዝነሶች ለምሳሌ አማርኛ ተናጋሪ ላይ ኖራቸው ይችላል እናንተ ደግሞ በአማርኛ ሰውን ሰርቭ ማድረግ የምትችሉ ሊሆን ይችላል እነሱን ኮፒ ማድረግ አይጠበቅባቸውም ግን ተመሳሳይ መፍትሄ መፈለግ እንችላለን ማለት ነው እና ተመሳሳይና አዲስ ነገር ይዛችሁ መቅረብ ትችላላችሁ ማርኬቱ ላይ ማለት ነው አሁን ኢትዮጵያ ውስጥ ያለን ቢዝነሶች ቢሆን የዩኤስ ማርኬት በጣም ሃይ ዲማንድ አለው ብዙ ነገር ብንጀምር ብናመጣ ሃይ ዲማንድ አለውና አስባችሁ ማንኛውም ነገር ኤኒቲንግ ስፔሻሊ ኢትዮጵያ ውስጥ በጣም ብዙ ሪሶርስ አለንና እነሱን እዚያ አካባቢ አምጥተን ለመሸጥና ኮምፒቲሽን ብሬክ አድርገን መግባት ስቲል የዩኤስ ማርኬት ቆንጆ ነውና እንደሱ ማድረግ ይቻላል የዛሬ ደግሞ ቻሌንጃችን ይሄንን እስኪ ደግሞ ሞክሩት ይሄ ደግሞ ዴቱ ቻሌንጃችን ነው ሚኒ ቻሌንጃችን ነው 5 ሰዎችስ ለቢዝነሳቸው አናግሩ ለምሳሌ ይሄንን ቢያገኙ ይሄንን መፍትሄ ቢያገኙ ይጠቀሙበታል ወይስ እንዴት አድርገው ይፈልጉታል አይፈልጉትም የሚለውን እንጠይቅ እና ሁለተኛው ደግሞ ስለዛ ቢዝነስ 3 ነገሮችን ሰዎች የሚፈልጓቸው ነገሮችን ጻፉ ሰዎች የማይፈልጓቸው ነገሮች ጻፉ አቮይድ የምናደርጋቸው ነገሮች ይሆናሉ ማለት ነው ቢዝነሳችን ላይ ከዛ ደግሞ አንድ ነገር ካሉት ኮምፒቲሽን ላይ አሁን ከረንትሊ ካለው ኮምፒቲሽን ላይ ምንድነው እናንተ ልቃችሁ መታየት የምትችሉት የተለየ ነገር ምን ማድረግ ትችላላችሁ የሚሉትን ጻፉ እና ከዚህ ወዲያ አስተውሉ ቢዝነስን እየገመታችሁ አይደለም ካውነዲያ እያሰባችሁ ነው የምትሰሩት እያጠናችሁ ነው ካውነዲያ መፍትሄ እየፈለጋችሁ ነውና እንደ ቢዝነስ ፐርሰን እያሰብን ችግሮች መፍትሄ ነው የምንሰጠውና ከዚህ ወዲያ ሶሉሽን ነው የምንሰጠው ለፕሮብሌሞች ማለት ነው መገመት አይደለም መስራት ነው የሚሆነው ስላጠና ነው ሪሰርቹን ስለምናቅ ማለት ነው በጣም አሜዚንግ ስራ ሰራን ዛሬ መጀመሪያ ስለ ቢዝነሶቻችን ስማውጣን ዛሬ ደግሞ ሪሰርች እንዴት እንደምናደርግ አየን ካውነዲያ በግምት አይደለም ቢዝነሶቻችን እንደሚፈልጉ እናቃለን ፊውቸር ከስተመሮቻችንን አይተናል በሚቀጥለው ደግሞ ዋን ፔጅ ቢዝነስ ፕላን መጽሐፍ እንዴት እንደሆነ አሳያችኋለሁ ይሄ ማለት ወደ መሬት አወረድ ነው ማለት ነው ሪሊ የሆነ ነው የሚሄደው ማለት ነው ካውነዲያ ከዚህ ወዲያ ሰብስክራይብ አድርጋችሁ ጠብቁን ቴሌግራም ግሩፓችንን ጆይን አድርጉ www.habeshalist.com ላይ ገብታችሁ ደግሞ ቢዝነስ ኤግዚስቲንግ ቢዝነስ ካላችሁ ለወርልድ ዋይድ አስተዋውቁት በነፃ ነው ሬጂስተር አድርጎ ፖስት ማድረግ ነው for free anywhere ብትሆኑ የሀበሻ ኮሚኒቲ one place ኮኔክት የምናደርግበት ነው እዛ ላይ ገብታችሁ ጻፉ ማለት ነው ዴይ 2 ቪዲዮ ደግሞ እዚህ ላይ ጨርሰናል የሚቀጥለው ቪዲዮ ላይ ደግሞ እንገናኝ በ15 ቀን ውስጥ ተከታታይ አንድ ቢዝነስ እንዴት አድርገን እንደምናቋቋም አሳያችኋለሁ ጠቃሚ ኢንፎርሜሽን እናገኝበታለን ሼር አድርጉ ሰብስክራይብ አድርጉ አብረን እናድጋለን አብረን እንሰራለን